ራሄል ጌቱ ዛሬ ላይ በኢትዮጵያ ሙዚቃ ውስጥ ትልቅ ቦታ ካላቸው ድምፃውያን አንዷ ናት። አቤት በሉን አቤት ስሙን አቤት። ነገር ግን ከዚህ ደማቅ ስኬት ጀርባ ብዙዎች የማያውቁት ጥቁር ጥላና የብቸኝነት ዘመን እንዳለ ታውቃላችሁ? ወላጆቿን በልጅነቷ ያጣችበት አሳዛኝ አጋጣሚ፣ በሶሻል ሚዲያ ስለተሰራጨው ባለቤቴ ነው ስላለችው ፎቶ እውነትና የዛሬ 15 ዓመት ስለነበራት አስገራሚ ገጽታ ዛሬ በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ ከቆያችሁ ደግሞ ራሄል ጌቱ በሚስጥር የያዘችውንና በቅርቡ ልታሳካ የምታስበውን ትልቅ ህልም ትሰማላችሁ። ራሄል ጌቱ ስለ ልጅነቷ ስትጠየቅ ፊቷ ላይ ትልቅ ሐዘን ይነበባል። ልጅነት እንዴት ነበር ራሩ? ልጅነት ብዙም ደስ የሚል ልጅነት አልነበረኝም ትላለች። ደስ የሚል ልጅነት የለኝም። በርግጥ ገና ለአቅመ ሔዋን ሳትደርስ ወላጆቿን በማጣቷ በዘመድና በአያቷ ቤት ነው ያደገችው። የተወሰነ ጊዜ ከአያቴ ጋር ነው ያደግኩት። አያቴም ነፍስ ሳላቅ ነው የሞተችውና በቃ እዚህም እዛም ክርትት። ነገር ግን ይህ ብቸኝነት ወደ ስነ ጥበብ ገፋፋት። በ11 ዓመቷ የዛሬውን ማንነቷን ወደ ጠነሰሰችበት ቲያትር ገባች። ግን በጣም ቶሎ በ11 ዓመቴ ያው እንደምታውቀው ህጻናትና ወጣቶች ቲያትር ቤት ነው ያደግኩት። ይህ የምታዩት ምስል የዛሬዋ ኮከብ ገና በታዳጊነቷ ያሳየችው ድንቅ ብቃት ነው። ታዲያ ራሄልን ስናነሳ ሃይማኖቷን ቀይራለች አልቀየረችም የሚለው ጉዳይ የብዙ ሰዎች መከራከሪያ ነበር። ሰይፉ ላይ ቀርባ ባደረገችው ቃለ መጠይቅ ግን ይህ ጥያቄ ለአንዴና ለመጨረሻ ጊዜ እልባቱን አግኝቷል። እናት የለኝም አባት የለኝም ዘመድ የለኝም ብለው የሚያስቡ አይዟችሁ፣ መድኃኔዓለም አባት ይሆናችኋል፣ ድንግል ማርያም ደግሞ እናት ትሆናችኋለች። እስካሁን ድረስ ቪዲዮአችንን ላይክ ካላደረጋችሁ አሁኑኑ ላይክ አድርጉ። ብዙዎቻችሁ በሶሻል ሚዲያ ላይ ይህንን ፎቶ አይታችሁት ይሆናል። ራሄልና አንድ ወጣት አብረው ፎቶ ተነስተው ባለቤቴን ተዋወቁልኝ የሚል ጽሑፍ ተለጥፎበት ነበር። ብዙዎችም እውነት ይሆን በሚል ተነጋግረውበታል። ራሄል ግን ስለዚህ ጉዳይ ተከታዩን መልስ ሰጥታለች። ዘላለም ወንድማችን ነው የሁላችንም። በተቻለ መጠን ለማስረዳት እንሞክራለን። ግን ሁሉን ነገር ደግሞ አብራርተ ለሁሉ ነገር መልስ ሰጥተ ሁሉ ነገር ላይ ደግሞ ገብታ አትችለውምና እንደ ራሄል ገለጻ ከሆነ ሶሻል ሚዲያ ላይ የሚለቀቁ ብዙዎቹ ነገሮች እሷን አይወክሏትም። እንዲያውም የእሷ ብቸኛ እውነተኛ አካውንት ኢንስታግራም ብቻ እንደሆነና በፌስቡክ እና በቲክቶክ የሚገኙት አካውንቶች በሙሉ ፌክ እና የሌላ ሰው መሆናቸውን ገልጻለች። እስካሁን አንተ እዚህ ጋር መጥቼ አንተ ጋር እስከምቀመጥ ድረስ ከኢንስታግራም ብሉቲክ ያለው ኢንስታግራም አካውንት አለኝ። ከሱ ውጪ ምንም አይነት ሌላ የሶሻል ሚዲያ አልጠቀምም። ይህም በአርቲስቶቻችን ላይ የሚደረገው የሶሻል ሚዲያ ዘመቻ ምን ያህል ከባድ እንደሆነ ያሳየናል። ራሄል በህይወቷ የምትኮራበት ትልቁ ሀብቷ ልጇ ናት። ገና በለጋ እድሜዋ እናት በመሆኗ ለልጇ የሰጠችው ፍቅር እሷ ያጣችውን እናትነት የምታካክስበት ነው። የሁለቱ መመሳሰል ደግሞ ብዙዎችን ያስገርማል። ቪዲዮውን ከማጠናቀቃችን በፊት ራሄል በሚስጥር የያዘችውን ህልም እንንገራችሁ። ከዛ በፊት ግን ቻናሉን ሰብስክራይብ ማድረጋችሁን አረጋግጡ። ራሄል እንደሷ ወላጆቻቸውን ያጡ ህፃናት በነፃ የሚማሩበት ትልቅ ትምህርት ቤት የመክፈት ትልቅ ራዕይ ያላት። ምሽ ብለህ ካልከኝ እግዚአብሔር ቢያሳካልኝ ትልቅ በቃ ሁሉም ልጆች የሚማሩበት ይሄ የነፃ ትምህርት ቤት ቢኖረኝ በጣም ደስ ይለኛል። ይህ ህልሟ ደግሞ ከራሷ የህይወት ጠባሳ የመነጨ በመሆኑ እጅግ ልብ የሚነካ ያደርገዋል። ራሄል ጌቱ በሙዚቃዋ ብቻ ሳይሆን በህይወት ፍልስፍናዋም ጠንካራ ሴት መሆኗን አሳይታናለች። የማያልፍ ነገር የለም የምትለው ራሄል ዛሬ ላላችሁበት ፈተና ትልቅ ትምህርት ትሆናለች። ሁሉም ያልፋል ሰይፍዬ። በጣም ያዘንክበት በለው፣ በጣም የተደሰትክበት በለው፣ ያገኘኸው ያጣኸው ሁሉ እንኳን ሁሉ እኛ እናልፋለን። እናንተስ ከራሄል ጌቱ ሙዚቃዎች የትኛውን ትወዳላችሁ? በሶሻል ሚዲያ ላይ ስለሚወሩ ወሬዎችስ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።